ቡርኪና ፋሶን የሚመሩት የ35 ዓመቱ ፕሬዝዳንት ኢብራሂም ትራኦሬ የአፍሪካ መሪዎች ከህዝባቸው እናም ከዓለም አቀፍ ማህበረሰቡ ክብር ለማግኘት ሀብታም መሆን አለባቸው የሚለው የቆየ አስተሳሰብ በድፍረት ተቃውመዋል። አንድ የአፍሪካ ፕሬዝዳንት በተለይም ሀገራቸው በኢኮኖሚያዊ ችግር ሲያጋጥሟት መጠነኛ ኑሮ ሲመሩ ማየት እጅግ ያልተለመደ ነገር ነው። ብዙ የአፍሪካ መሪዎች የቅንጦት መኪናዎች ባለቤት ናቸው። በታላላቅ መኖሪያ ቤቶች ይኖራሉ። ውድ የሆኑ በርካታ ልብሶችን ይሰባስባሉ። አልፎ ተርፎም በቅንጦት የግል ጀቶቻቸው ይጓዛሉ። የህዝባቸውን ችግር ያላስጨነቃቸው ይመስላል። ከነዚህ የቅንጦት አኗኗር በተቃራኒ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ የቅንጦት ነገር ቅድሚያ አይሰጡም። ይልቁንም ትኩረታቸው የህዝባቸውን ፍላጎት ማስቀደም ላይ ሲሆን የራሳቸውን ደሞዝ ለመቀነስም ዝግጁ ናቸው። ኢብራሂም ትራኦሬ በአብዛኛው መጠነኛ የአኗኗር ዘይቤ ያላቸውና ለህዝባቸው ያላቸው የማያወላውል ቁርጠኝነት የተነሳ ከቶማስ ሳንካራ ጋር ይነጻጸራሉ። ልክ እንደ ሳንካራ ሁሉ ትራኦሬ ቀላል መኪና መንዳትን ይመርጣሉ። እናም ውድ የሆኑ ልብሶችን በመተው ወታደራዊ ልብሶችን ይለብሳሉ። ይህም በሩሲያ የአፍሪካ ጉባኤ ላይ በግልጽ ታይቷል። ትራኦሬ በልዩ ቀይ ባርኔጣና ታክቲካል ጓንቶች የተሟላ ወታደራዊ የውጊያ ልብሳቸውን ለብሰው ከሌሎች የአፍሪካ አቻዎቻቸው ጎልተው ወጥተዋል። ከዚህም በላይ ትራኦሬ የፕሬዝዳንታዊ ደሞዝ ለመቀበል ፈቃደኛ ለመሆናቸውና እንደ ወታደራዊ ካፒቴን ደሞዛቸውን ለመጠበቅ የወሰዱት ጠንካራ ቁርጠኝነት ይህም ሀገራቸውን ለማገልገል ያላቸውን ቁርጠኝነት ግልጽ ማሳያ ነው። በዛሬው ቪዲዮአችንም ይህንንና ሌሎች ስለ ኢብራሂም ትራኦሬ መረጃዎችን ይዘንላችሁ መጥተናል። በዋናነትም ስለ ኢብራሂም ትራኦሬ የግል ሀብትና ንብረት። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ተከታተሉን። ይህ ወጣት ባለራዕይ መሪ በቡርኪና ፋሶ ለውጥ ላይ ባለው ተጽዕኖ ይደነቃል። ኢብራሂም ትራኦሬ በሴፕቴምበር 2022 የዓለማችን ትንሹ የመንግስት መሪ በመሆን ታሪክ ሰርተዋል። ስልጣን የያዙት እሳቸውና የጁኒየር ወታደራዊ መኮንኖች ቡድን ከዚህ ቀደም በዚያው ዓመት መፈንቅለ መንግስት በማድረግ ስልጣን የያዙትን ሌተናል ኮሎኔል ፓሪ ሄሪን ዳሚንባን ለማውረድ በመፈንቅለ መንግስት ካደረጉ በኋላ ነው። ትራኦሬ ድርጊታቸውን ትክክል እንደሆነ የገለጹት በጥቅምት 1 ቀን 2022 በቴሌቪዥን ባስተላለፉት ንግግር ሲሆን ዳሚንባ የዘለቀውን ሽብርተኝነት ችግር በብቃት መፍታት እንዳልቻሉ በግልጽ ተናግረው ነበር። ዳሚንባ በትራኦሬ ስልጣን ከተባረሩ በኋላ ትራኦሬ 7 ዓመት ያነሱና በወታደራዊ ተዋረድ ዝቅተኛ ላይ ቦታ ያሉ ቢሆንም በፈረንሳይ ወታደራዊ መዋቅር ውስጥ ካፒቴን የሚያመለክተውን የካፒቴን የሚል ማዕረግ ነበራቸው። ቡርኪና ፋሶ የቀድሞ የፈረንሳይ ቅኝ ግዛት እንደመሆኗ መጠን ከፈረንሳይ የወታደራዊ ትዕዛዝ ተዋረድ ወስዳለች። ካፒቴን ከሚለው ማዕረግ በላይ ያሉ ማዕረጎች ኮማንደር፣ ሌተናል ኮሎኔል እና ኮሎኔልን ያካትታሉ። የትራኦሬ ፈጣን እድገት በብዙዎች ዘንድ አስደናቂ ተደርጎ ቢታይም በተለይ በወታደራዊ ክበቦች ውስጥ ግን ይጠበቅ የነበረ ነው። በቡርኪና ፋሶ ወታደራዊ ውስጥ በጁኒየር ደረጃዎች ላይ ካገለገሉ በኋላ የትራኦሬ የመስመር ላይ ስራ በ2014 በተለይም ጎልቶ ወጣ። በዚያን ጊዜ የተባበሩት መንግስታት የሰላም አስከባሪ ተልዕኮ አካል በመሆን ወደ ማሊ ተላኩ። ቡርኪና ፋሶ ወታደራዊ ካምፕ ውስጥ ከሌሎች ወታደሮች የተሰጡ ምስክርነቶች ከዚህ ቀደም በማሊ በነበሩበት ወቅት የትራኦሬን ጀግንነት አጉልተው አሳይተዋል። በተለይም በ26 ዓመታቸው በሰሜናዊቱ ቲምቡክቱ ክልል በአሸባሪዎች የደረሰባቸውን አስቸጋሪና ውስብስብ ጥቃት ማሸነፋቸው ጠቅሰዋል። ከማሊ አገልግሎታቸው በተጨማሪ ትራኦሬ በ2019 እስከ 2022 ባለው ጊዜ ውስጥ በቡርኪና ፋሶ ውስጥ ሽብርተኝነትን በመዋጋት ረገድ ትልቅ ሚናን ተጫውተዋል። ይህም በ2020 ወደ ካፒቴንነት ማዕረግ እንዲያድጉ አድርጓቸዋል። በሴፕቴምበር 2022 የዳሚንባን አስተዳደር በተሳካ ሁኔታ ከስልጣን ካባረሩ በኋላ በወቅቱ 34 ዓመታቸው ነበር። ትራኦሬ ለፕሬዝዳንት ብቁነታቸው ጋር በተያያዘ በአንጻራዊነት ወጣትነታቸው ሊያመጣ የሚችለውን ችግር አምነዋል። በጥቅምት 2022 የመንግስት ባለስልጣናትን ሲያነጋግሩ እንዲህ ሲሉ ገልጸዋል። እድሜ ከብዙዎቻችሁ እንደሚለየኝ እረዳለሁ። የተፈጠሩት ክስተቶች ሁሉ የኛ ምርጫ አልነበሩም፣ ይልቁንም አስፈላጊነት ነበር እንጂ። ከዚያ በኋላ የትራኦሬ ዓለም አቀፍ ዝና እስከ ጁላይ 2023 ድረስ ቀንሶ ነበር። በዚያን ጊዜ በሴንት ፒተርስበርግ በተካሄደው የሩሲያ የአፍሪካ ጉባኤ ላይ
ከሌሎች 16 የአፍሪካ የመንግስታት መሪዎች ጋር በመሆን በፕሬዝዳንት ቭላድሚር ፑቲን ተጠርተው ተሳትፈዋል። ቀደም ሲል እንደነገርኳችሁ አቻዎቻቸው የተለመዱትን የቅንጦት ልብሶቻቸውን ሲለብሱ፣ ትራኦሬ ግን በቀይ ባርኔጣና ታክቲካል ጓንቶቻቸው የተሟላ ወታደራዊ የውጊያ ልብሳቸውን ለብሰው ልዩ ስሜትን ፈጥረዋል። አለባበሳቸውም ትኩረት እንዲያገኙ አድርጓቸዋል። ነገር ግን ከጁላይ 27 እስከ 28 ባለው ጊዜ ውስጥ በተካሄደው የሩሲያ የአፍሪካ ጉባኤ ላይ ያደረጉት ንግግርም አድናቆትን አስገኝቶላቸዋል። ትራኦሬ እንዲህ ሲሉ ተናግረዋል። ችግሩ ያለው ፍላጎት ላላቸው ህዝቦቻቸው ማቅረብ ያልቻሉ የአፍሪካ መንግስታት መሪዎችን ማየት ነው። እኛን ሚሊሻ ብለው ከሚጠሩን ኢምፔሪያሊስቶች ጋር ተመሳሳይ ንግግርን ያደርጋሉ። በዚህም ምክንያት ሳያውቁት ሰብአዊ መብቶችን የማናከብር ሰዎች እንደሆነን አድርገው ያሳያሉ። ትራኦሬ አክለውም እኛ የአፍሪካ ሀገራት መሪዎች በውጭ ኃይሎች የሚንቀሳቀሱ አሻንጉሊቶች መስለው መታየት የለብንም። ሉዓላዊነታችንን ቅድሚያ መስጠትና ለህዝባችንም ጥቅም መታገል አለብን። ትራኦሬ በስጦታዎች የሚደለሉና የሚደሰቱ የሚመስሉ ፕሬዝዳንቶችን በብርቱ ተችተዋል። በተለይም የፕሬዝዳንት ቭላድሚር ፑቲን በጁላይ 27 ያደረጉትን ማስታወቂያ ጠቅሰዋል። እሳቸውም ለአፍሪካ ነፃ እህል ለመላክ ቃል መግባታቸውን ትራኦሬ ለዚህ መልእክት ምስጋናቸውን ገልጸዋል። ነገር ግን ለአፍሪካ የመንግስታት መሪዎች መልእክት ለማስተላለፍ እንደ መልካም አጋጣሚ ተጠቅመውበታል። የአፍሪካ መሪዎች ለህዝቦቻቸው የምግብ ምርትን አቅርቦትን ራሳቸውን መቻል ቅድሚያ መስጠት እንዳለባቸው አጽንኦት ሰጥተው ትራኦሬ ይህንን ግብ ለማሳካት ከሌሎች ሀገራት ስኬቶች እንዲማሩም አሳስበዋል። በሚቀጥለው መድረክ ላይ የአፍሪካ መሪዎች ሀገራቸውን የምግብ ዋስትናና ራስን መቻል ለማረጋገጥ ተጨባጭ እርምጃዎችን ሳይወስዱ መገኘት የለባቸውም ሲሉ አጽንኦት ሰጥተዋል። የትራኦሬ መግለጫዎችም በ1980ዎቹ መጀመሪያ ላይ ከነበሩት ከተከበሩት ቶማስ ሳንካራ ጋር ከተናገሩት ንግግር ጋር ተነጻጽሯል። እሳቸውም እንደ ትራኦሬ ሁሉ በቡርኪና ፋሶ ፕሬዝዳንት በውትድርና መፈንቅለ መንግስት የያዙ ነበሩ። የትራኦሬ ስኬቶች ኢብራሂም ትራኦሬ በቡርኪና ፋሶና በመላው አፍሪካ አህጉር ውስጥ ከፍተኛ እምነትና ድጋፍ ያገኙ መሆናቸው የማይካድ ሀቅ ነው። ከጥቂት ቀናት በፊትም በርካታ ዜጎች ኢብራሂም ትራኦሬ የሽግግር ስልጣን ጊዜ ለማራዘም ሰልፍ ወጥተው ነበር። ይህም በመጀመሪያ በጁላይ ይጠናቀቃል ተብሎ ነበር። ከዚያ በኋላ የቡርኪና ፋሶ ወታደራዊ ስልጣናቸው ለ5 ተጨማሪ ዓመታት እንዲራዘሙ የሚያስችል አዲስ ቻርተር አጸድቋል። ከአዲሱ ቻርተር ከጸደቀ በኋላ ቅዳሜ ግንቦት 25 ብሔራዊ ውይይቶች ተካሂደዋል። ውይይቶቹ የተካሄዱት በዋና ከተማ ዋጋዶጉ ሲሆን ከሲቪል ማህበረሰቡ፣ ከጸጥታ ኃይሎችና ከሽግግር ህግ አውጪዎች የተውጣጡ ተወካዮች ያካተቱ ነበር። ምንም እንኳን የፖለቲካ ፓርቲዎች በሂደቱ ውስጥ ውስን ተሳትፎ ቢኖራቸውም አዲሱ ቻርተር ከተፈረመ በኋላም ብዙ ዜጎች ስሜታቸው ያልተረጋጋ ነበር። ውሳኔ ሰጪዎችም በጉባኤ አዳራሽ ውስጥ የሽግግር መንግስቱን ለማራዘም ሲከራከሩ አንድ ቡድን ስሜታዊ ወጣቶችን ከውጭ ተሰብስበው ካፒቴን ኢብራሂም ትራኦሬ ቡርኪና ፋሶን ለቀጣይ 10 ዓመታት እንዲመሩ በብርቱ ይከራከሩ ነበር። ይህም በትራኦሬ አመራር ላይ የታየው የጋለ እምነት የሀገሪቱን በወደፊት በሚወስደው አቅጣጫ ላይ ባለው የህዝቡ ስሜት ውስጥ ያለውን ጥልቅ ክፍፍልና ውስብስብነት ያጎላል። ኢብራሂም ትራኦሬ ለፖለቲካዊ ርዕዮተ ዓለም ተግባራዊ አቀራረባቸው ታውቀዋል። ቡርኪና ፋሶ ትልቅ የዓለም ወርቅ አቅራቢ ብትሆንም የሀገር ውስጥ የዘይት ማጣሪያ ለመኖር የሚለው ትልቅ የኢኮኖሚ ችግር ፈቷል። ማዕድን አውጪዎች ጥሬ ማዕድንን ወደ አውሮፓ ሀገሮች በማጓጓዝ ለማጣራት ይገደዱ ነበር። ለዚህ ችግርም ምላሽ ለመስጠት ትራኦሬ በቡርኪና ፋሶ ውስጥ የወርቅ ማጣሪያ ለመገንባት ንቁ እርምጃዎችን ወስዷል። ይህ ስልታዊ ውሳኔ በርካታ የሥራ ዕድሎችን እንዲፈጥርና ለሀገሪቱ አጠቃላይ የኢኮኖሚያዊ ብልጽግና አስተዋጽኦ እንደሚያደርግ ይጠበቃል። የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራኦሬ ተከታታይ ውጤታማ የኢኮኖሚ እርምጃዎችን በዋናነት የመሩ ሲሆን ከፍተኛ የግብር ቅነሳዎችን ተግባራዊ በማድረግና ወጣት ስራ ፈጣሪዎች የገንዘብ ምንጭ እንዲያገኙ ከግል ዘርፉ ጋር በመተባበርን ያካትታል። ትራኦሬ የመንግስት ንብረቶችንና ኢንተርፕራይዞችን ወደ ግል በማዞር ህዝቡ በሀገሪቱ ልማት ላይ ኢንቨስትመንት እንዲያደርግ የሚያስችል የህዝብ አክሲዮን ባለቤትነትን የሚለውን አዲስ ጽንሰ ሐሳብ አስተዋውቀዋል። ይህ የተሻለ ተነሳሽነት ከመንግስት ባለቤትነት ስር የነበረው የቴሌኮሙኒኬሽን ኩባንያው 20 በመቶውን ለህዝብ ግዢ አቅርቦ ነበር። ይህም ለወሳኝ ፕሮጀክቶች $60 ሚሊዮን ገቢ ያስገኘ እጅግ ስኬታማ ተግባር ነው። ፕሬዝዳንት ኢብራሂም ትራኦሬ ለሁሉም የመንግስት ሚኒስትሮችና ባለስልጣናት
ደሞዝ በ20 በመቶ የቀነሰ ሲሆን ለበጀት ኃላፊነት ቁርጠኝነትን አሳይተዋል። ከዚህም በላይ የፕሬዝዳንታዊ ደሞዝ ለመቀበል ፍቃደኛ አልሆኑም። ይልቁንም ገቢያቸውን እንደ ወታደራዊ ካፒቴን ደረጃ በመጠበቅ ለሀገራቸው አገልግሎት ያላቸውን ከራስ ወዳድነት የጸዳ ቁርጠኝነትን አሳይተዋል። ኢብራሂም ትራኦሬ የራሳቸውን ድርጊት በሚነቅፉበት ጊዜም እንኳን የህዝባቸውን የመቃወም መብት ለመከላከል ያላቸውን ቁርጠኝነት በግልጽ ጋዜጠኞችን አስገርመዋል። እሳቸው የህዝብ አገልጋይ እንደሆኑ አጽንኦት ሰጥተዋል። በብዙ የአፍሪካ ሀገራት መሪዎች ራሳቸውን እንደ ሉዓላዊ ገዢዎችና ዜጎቻቸውን እንደ ገዢዎች አድርገው በሚቆጥሩባት አመለካከት ውስጥ እሳቸው በራሳቸውና በባልደረቦቻቸው ላይ የጣሉትን እምነትና የሀገሪቱን የወደፊት ጣፈንታ ለመጠበቅ ያላቸውን የማያወላውል መግለጫዎች አስደሳች ለውጥ ማሳያ ናቸው። በአሁኑ ጊዜ በቡርኪና ፋሶ አመራር ውስጥ የካፒቴን ኢብራሂም ትራኦሬ እንደ ፕሬዝዳንት ያገለግላሉ። ለሀገሪቱ ወሳኝ በሆነ ወቅት ትልቅ ኃላፊነቶችን ተሸክመዋል። በታዋቂነታቸው ቢሆንም ስለ ግል ሕይወታቸው አስደናቂ ሚስጥራዊነትን ጠብቀዋል። ከህዝብ እይታ በተቻለ መጠን የግል ሕይወታቸውን ራቅ አድርገዋል። የካፒቴን ኢብራሂም ትራኦሬ ሙያዊ ተግባራት እና እንደ መሪ የሚያደርጓቸው ድርጊቶች በደንብ የተመዘገቡ ቢሆኑም በአሁኑ ጊዜ ስለ ቤተሰቦቻቸው ወይም ስለ ማንኛውም የፍቅር ግንኙነት በሰፊው የሚታወቅ ወይም የሚታተም መረጃ የለም። ይህ በግል ጉዳዮች ላይ ዝቅተኛ መግለጫዎችን መጠበቃቸው አሁን ባለው ተግባር ላይ እንዲያተኩሩና የአመራር ፈተናዎችን በቁርጠኝነትና በትኩረት እንዲያስተናግዱ አስችሏቸዋል። በዚህ የሽግግር ወቅት የቡርኪና ፋሶ መሪ እንደመሆናቸው መጠን የትራኦሬ ዋና ትኩረትና ሀገሪቱን ወደ መረጋጋትና እድገት መምራት፣ ሀገሪቱን ያጋጠሟት አስቸኳይ ጉዳዮችን መፍታት ነው። በአሁኑ ጊዜ የካፒቴን ኢብራሂም ትራኦሬ የተጣራ ሀብት በተመለከተ ያለው መረጃ አልተገለጸም። እንደ ቡርኪና ፋሶ የሽግግር መንግስት ፕሬዝዳንት እንደመሆናቸው መጠን ከፋይናንስ ጉዳዮች ጋር የተያያዙ ዝርዝሮችን በህዝብ ዘንድ እንደ ግል ንብረት ተጠብቀዋል። ይህም ግልጽ አይደለም። የዛሬውን ቪዲዮ በተመለከተ ያላችሁን አስተያየት በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶ ያጋሩልን። ቻናሉንም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላ ጊዜ የምንለቀው ቪዲዮዎች ቶሎ እንዲደርሱ የደወል ምልክቷን መጫን አይርሱ። ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። እስካሁን ድረስ ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩልን።